የትግራይ ታጣቂዎች ሰሞነኛ አመፅን ተከትሎ በትግራይ ያለው ፖለቲካዊ ትኩሳት እጅግ ጨምሯል። መንግስት አስተያየት ለመስጠት በተቆጠበበት በዚህ የሰራዊት አመፅ ብዙ አስተያየቶች እየተሰጡ ይገኛሉ። አምባሳደር ሱሌማን ደደፎ የሰጡት አስተያየት ከዚህ ውስጥ የሚጠቀስ ነው። በሶማሊያ የኢትዮጵያ አምባሳደር የሆኑት አቶ ሱሌማን ደደፎ በህወሓት ታጣቂዎችና በድርጅቱ አመራሮች መካከል ከፍተኛ አለመግባባት ተፈጥሮ አመፁ መቀስቀሱ ድርጅቱን ሊበትነው ተቃርቧል ብለዋል። አምባሳደሩ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ የትግራይ ህዝብም ሆነ የድርጅቱ ታጣቂ ኃይሎች በህወሓት አመራር ላይ ትዕግስትና ተስፋቸው ተሟጧል ብለዋል። እንደ አቶ ሱሌማን ገለጻ ለዓመታት የድርጅቱ የጀርባ አጥንት የነበረው የታጠቀው ኃይል አሁን ላይ ለአመራሩ ጀርባውን በመስጠቱ የድርጅቱ የመጨረሻ ምሽግ እየተደረመሰ ይገኛል ብለዋል። ትግራይ እንደ ኤርታሌ በሚፋች የፖለቲካ ትኩሳት እየተናጠች ትገኛለች። ከዚህ ትኩሳት ጀርባ በርካታ የውጭ ኃይሎች እጅ መኖሩ ደግሞ ትኩሳቱን እጅግ ያባባሰና የከፋ አድርጎታል። በተለይም ካለፈው ሰኞ አንስቶ የቲዲኤፍ ጦር ወታደሮች ማመጻቸውን ተከትሎ የክልሉ ፖለቲካ ወዴት እያመራ ነው የሚለው ጥያቄ በጉልህ እንዲነሳ አድርጎታል። ከዚህ የጦር አመጽ ጀርባ ሶስት አካላት ስማቸው ሲነሳ ነበር። የፌዴራል መንግስት፣ እነጌታቸው ረዳ እንዲሁም ሻዕቢያ ናቸው። ህወሓት ከዚህ አመጽ ጀርባ የፌዴራል መንግስትና ከሃዲ ሲል የጠራቸው እነጌታቸው ረዳን ተጠያቂ ሲያደርግ፣ በአንጻሩ በሌላ ወገን ያሉ ደግሞ ሻዕቢያን ተጠያቂ ሲያደርጉ መመልከት ተችሏል።